አበባ አትስጡ። ከመጀመሪያው ባታስጀምረው ጥሩ ነው። ቀድሜ ስላየ ነው ከመጀመሪያው ጀምሮ እንትን እንዳይል አሁን ሚዩት ነህ። ኦኬ ሚዩት ነኝ። አዎ ይሄው የመጣበትን እየጠየቀኝ ነበር ልጁ አይደለ? በሌላ ስልክ ስለሆነ እየከፈትኩ ያለሁት ሚዩት አይደለም ከፍቻለሁ። አይሰማም? ይሰማል ወንድ። ኦኬ እኔ ቀኑን ለማረጋገጥ ነው። ይሄው እዚሁ ላይ ሳልወጣ ቪዲዮውን መልስልሃለሁ። ያያችሁት ነው ቪዲዮ ይሄ መጀመሪያ ድምጹን ልቀንሰው ነው ያልከኝ ወይስ እንዴት ነው? አዎ እንዳይዘጋ እኮ ነው እንደዛ እያልን ያለው። እሺ ይሄ ቪዲዮ የራሱ ቪዲዮ መሆኑን ለማሳየት እንዲህ ነው የጀመረው አይደለም? በቃ እሺ አሁን ደቂቃውን ላሳልፍልህ። ቢያንስ ስንት ደቂቃ ላድርግ? 6 ደቂቃ ምናምን ደርሷል። ተቆጣጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው። ላሳልፈው ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና። እሺ አሁን የቱ ጋር መሰለ 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እየታየ ነው። አዎ እየተንቀሳቀሰ ነው። አታነቃንቀው፣ ረጋ አድርገው። እጅህን አታነቃንቀው፣ ረጋ አድርገው። ትክክል ማለት ጀረታው ትንሽ ይሰርፋት አድርገው። ምዘው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱን ያስወጡት ነው። አንገትን ስለያዝኩ ነው። አታመልጥ አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ። ቆይ ተረጋጉ። እንድርስ አንድ ወረኛ ዝም በል በቃ። ዝም በል አንተም ዝም በል ባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ። አንተም ዝም በል ይታርግ። እሺ ቃልቱን አይሰማውም። ያማሪ ይዘቀው በዛ ቆይቶ ማን ነው ይሄ ጊፍት የሚሰጠው? ቦልካቸዋለሁ። ብዙዎቹን ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም። ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮውን ለማየት እንዲመጡ ስክሪኑን ከቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ሄዶ ከራሱ ሰዎቹ እየወጡ የወረዱ ማዳገት ነው። እነሱ ዳገት ነው መንገዱ ያስፈራል። ታላቃንቱ ሰው ይዘኛው ወረጀ ሲደረስ ነገር ድምጹን እንድከፍተው አይሻል? ንግግርም ስላለው ታፕ ኮፕሊንግ አድርጉ እንዳይዘጋብን። ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ። ለምንድን ነው የማሰሙት? ጊፍት አትስጡ ቪዲዮውን ይበት ጊፍቱ መዝጋት አይችልም መሰለኝ። ለምን አትቦልኳቸው? ማን እኮ የነሱ ሰዎች እኮ ናቸው። ተው እንጂ ምን ሆነ ነው? እባካችሁ ተው፣ ዝም በሉ፣ ችግር የለውም፣ ዝም በሉ ፕሊስ። ሞዴሬተሮች ያላችሁ ብሎክ አድርጓቸው። እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ። ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት? ያኔ ንግግር አለ። ክፈተው፣ ችግር የለውም። አታሯሩ ከሆነ ድምፁን አጥፋው። አጥፋው።
አጥፋው ድምፁ ይዘጋል በእርግጠኝነት ችግር የለውም በኋላ በእንትን መስማት ስለሚቻል ነው ድምፁ ለብቻው ያለ ቪዲዮ እሺ እንደዛ ከሆነ በቃ ላስጠጋላችሁ ብለ አሁን ተመልከቱ በቃ ይደርሰዋል ትንሽ ራቅ አድርገው ትንሽ አዎ እንደዛ አሁን ራቅ አድርገው ተቶ እጅ ጣት እንደ በቃ ከፈቱ አራዝጋው ድምጽ ድምጡን ዝጋው አሁንም ታልደረሱ ድምጹን ዝጋው ቪዲዮ ሲቆም ብቻ ታሰማናለህ እሺ ድምፁን አጥፋው ችግር የለውም ድምፁን አጥፋው እንትን እንዳይ ወዴት ሄዱ ተመለሰ Kita angkat ke sana nanti benar. ማን ጋር ነው ይሄ ስስ የሚለው ድምጽ? እዛ ጫካ አካባቢ ያለ ድምጽ ጋበለው ሰው ዘጋው ነው አለቀ አልቋል ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ደረሳችሁ ቆይ ጠብቀን ለብሷና አጥንቷን ቀብረን ሲያነሳ ሲቆጥር ፌስታል ሌላው ቪዲዮ የታለ እዚህ ላይ የለም እንዴ አሳየው ይሄ የሚተቋጥርበትን የሰበሰቡትን ደግሞ አሳየው ባላየው ወላ ታሳየው ፈጠና ይሄ ማን ነበር የሚለው ይሄ የተቋጠረበትን ደግሞ የተባሰቡትን ምናምን ያደረገው ጥርሷን አባደው መጀመሪያ አድርጎ ቪዲዮን ሲማ ማብራት ሄዶ መጀመሪያ አድርጎ ቪዲዮ ነው አይ እዚያው ቦታ ላይ ሆኖ እንደው ያኔ ይሄ አንተ ተታይቷ ነው ጥርሷ ሌላ ቪዲዮ
ቪዲዮ ነው። አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ለሚያዘው ተብለን ከዛ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል አድርጎ ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ። አሁን ልጨርስ። አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁን እኛ ጋር ያለው መረጃ አሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለው። አሁን ይሄ መረጃ እውነተኛና የሐቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመል ምርመራ ይመረመራል። ኢትዮጵያ ላይ አትመረመራ። እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዚያ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ። እንደ ትልቅ ሰው እናስብ። ካሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር ሌላ አዳምጡኝ። እድል ስጡኝማ። እድል ስጡኝ ለኔ ሀበሻ አንዴ ሚውት እንዳትፈታ። በቃ ዘጥ ብለህ ዝም ብለህ ሚውትን አስረህ ተቀመጥ። እኔ አንዴ ልናገር አንዴ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ሁሉም በኋላ ይደርሳል። አዎ በመጀመሪያ እዚህ ጋር የተሰበሰበው 51300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ። ፀጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር የግል ጸብ ኖሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተወውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየና አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆችን ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አትችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ ነው። አይደለም እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ
ሌላ የግልጽ ኑሮብን አይደለም እኮ አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እኮ እናወራለን እኮ ሰው እኮ አልተናገረም እኮ። ኦኬ ልደውል ነው እሺ። አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን አምጣ። እኔ ያለ ምንም ነገር የምሰራ ሰው አይደለም። እኔ አሎ ሄሎ ሰላም ብሮ አማን ቅድም ደውለልኝ ነበር እየተከታተልኩ ነው ብለኸኝ አስገባኝም እያልከኝ ነበር አይደል? አዎ እየተከታተልኩ ተካክለ ላይ አስገባኝ። ማን ነው ስምህ? ና ግባ። ምንም እንዲያትፈራ እንዲያትጨናነቅ፣ ማነህ ስም እንዲያጠይቁት፣ ከየት ነህ ስምህ፣ ስራህ እንዲያትሉት፣ ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ። አያሽ ያላ ማን ነው ስምህ? ወጥቆስተኝ የአማራ ባንዲራ ነው። የአማራ ባንዲራና ሽጉጥ ነው። ሽጉጥ ስምህ ማን ነው? ልውረድላችሁ። እሺ ሚኩዬ ከታችሁ ነው የቲክቶክ ስምህን በኋላ ሳሙኝ ግን ጥያቄ አወል አማራ ባንዲራ ያለው። እሺ ኮድ ስጡት፣ ኮድ ስጡት። ሰይድ ኮዱን ለአንተ ይስጥህና እንድሪዝ ለሰያ ስጠው፣ ሰያ ይሳበው ቁጥሩ ስለለ። እሺ አማራ ባንዲራ ነው የሚለው ስሙ የቲክቶክ። በቃ በሰይድ በጆከርም ሆነ በሰይድ ወረባቦ ጻፍለት ውስጥ ላይ ወይ በዛ ያገኛል። አንተ ሚዩት አርግና ለአንተ ይንገርህ፣ ለሰይድ በዋትስአፕ ጻፍለት ቁጥሮች ለኔም ይልክልኛል። ሰይድ ሚዩት አርገህ ተቀበለውና ቁጥሮቹን ለሱ ስጠው፣ ለሰይድ ጻፍለት። እዚህ እየሰሙ ከሆነ አንተ የምትናገረውን ይጽፋሉ ከታች። በነገራችን ላይ ሀበሻ እዛ መንገድ ላይ ሚሊዮን ነው የሚሞተው። ይዛችሁ የመጣችሁት ነገር በጣም ያሳዝናል። ቪዲዮንም የቀረጻችሁት ቅርብ ቀናት ነው። ሁሉንም ሁሉንም ተውት። ሰይድ እኔ ትክክለኛ ተጨባጮችን እኔ ልንገራችሁ። አዳምጡኝ። ለእኛ መረጃውን እንፈልገው። መረጃውን አስከብርና አዳምጠኛ። አንዴ በእናታችሁ ምን ሆናችሁ ነው? አበሻ ቆይ፣ እኔ የምጠይቃችሁ መረጃ ነው የምንፈልገው። መረጃ ነው። ቆይ እኛ የምንናገረው ነገር አለ። ሰይድ አሳድብ ትናገራላችሁ በነጽነት ይፈልጋችሁ። ሀበሻ ችግር የለውም። ተሰጥቷል። ሀበሻ ደረቀ የስንት ዓመት የ4 ዓመት አስክሬን ዓመትም ይሁን ጆከር አንተ ባነ ጆከር አንድ ጊዜ የ14 ቀን የሚሆን እሱ አይመለከትም። ቆይ እናችሁ ይሄን እስከምታሳይ ድረስ ነበር። ሚውት አድርግ በቃ። የኛውን መረጃ አንዴ ባካችሁ አንድ ጊዜ ጆከር ፕሊዝ። ይኸውልህ አሁን ይሄ ቀልድ አይደለም። እናንተን አንድ ጊዜ ተሸክመን ሰድባችሁንም እንደቻልናችሁ የዚህኛውን መረጃ እንስማና እናንተ በነጥብ ትናገራላችሁ። ሌላውም ሰው ሀሳቡ ይሰጣል። አሁን ማንኛውም ዝም በሉ። ውሳኔው የህዝብ ነው። ተናግረናል። ቪዲዮ መረጃ አለን ያሉትን ካሳዩን በኋላም ቢሆን እስከ መጨረሻው በስነ ስርዓት በትዕግስት መነጋገር መቻል አለብን ያልኩት ለዚህ ነው። እንዲህ አይነት ነገሮች እንዳይፈጠሩ ነው። ስለዚህ አንድ ባንድ ሁሉም እድል ይሰጠዋል፣ ይናገራል። ግን እዚህ አንዱ እያወራ አንዱ መመለስ አይደለም መሀል ላይ። አሁን እንድሪስ አንተ ጋር ያለውን ነገር ልጁን አስገባና መረጃውን አሳት። ኦኬ ቅድም እኮ በመሀል ገብታችሁ ቢሆን እንጂ ሲናገር አንዳንድ ቁጥር የሚጽፈው ነው እየጻፍኩ ነው እያለ ማነው ስሙ ማነው አለ። የአማራ ባንዲራ ነው ፕሮፋይል ብሏል። የአማራ ባንዲራ ፕሮፋይሉ ነበር። ቆይ አይቼዋለሁ። አመለጠ። ቆይ ነጥብ መያዝ ያለባችሁ ሁላችሁም ከታችም ያላችሁ 51 ሰው እንዴት ትናንት ወዲያው አንሽቆጠቆጥም ዛሬ ያለችውን ቃል የልጁን ቃል ነጥብ ያዙበት። ትናንትና ወዲያ የተሽቆጠቆጠው ቪዲዮውን አልቀረጸም። ይቺ ልጅ የሞተ ልጅ ፈልጎ ድንበር እኮ ነፍ ነው ሬሳ እየረገጠ ነው የመጣው። አልቀረጸም። ስለዚህ ሰይድ አንዴ አዳምጠኝማ። አርፈህ ተቀመጥ አንተ። ቆይ እንድሪስ አንተም በቃ ለነሱ መልሰው መልስ የለም። እንድሪስ ለነሱ መልስ አትስጥ። በኋላ ሰጣለሁ። አሁን በቪዲዮ ነው የምታሳየን የምፈልገው። በቪዲዮ መረጃ በቪዲዮ አንጣለን። ቆይ ችግር የለውም። ይንጣ። ቆይ አንዳንድ ቁርጻ ምን አይነት ነው የአማራ ባንዲራ ያደረገው? እንድሪስ ተባካችሁ ማኔጅ የምናደርገው ሽጉጥ ነው ፕሮፋይል የአማራ ባንዲራና ሽጉጥ ነው እያለ ነው።
እሺ እንፈልጋለን። እሺ አንዳንድ ቁጥር አብዝተህ ጻፍ በለው። ማኔጅ ለማድረግ እዚህ የተቀመጥነው እንዳትጨቃጨቁ፣ እርስ በራሳችሁ እንዳትነጋገሩ። ኮሜንቱ ተፈቷል እኮ። ይኸውልህ እንድሪዝ ወንድም አለም እየረዳህን ነው፣ ይገባናል። ገና ውይይት አልተጀመረም። እነሱ ነው እንድሪዝ ሀበሻ የሚለው ነው አይደለም። የአማራ ባንዲራና ፕሮፋይል ነው እንትኑ። ስሙ ማን ነው? ስም የለውም እንዴ? ወይ በዛው አናግሩት በቃ ከራስ በይሄ ይናገር በመስመር ቆይ ቢገባ አሪፍ ነው። ቢገባ ነው አሪፍ ይናገር የቲክታኩን። ስለዚህ አንዳንድ እየጻፍኩ ነው እያለ ነው እንግዲህ። ቆይ እሺ ጠብቀን በለው። ቆይ ፈልጉት ሁላችሁ ነው። ቆይ እየፈለግን ነው በለው። ሌሎቻችሁ አትጻፉ፣ አንዴ በፈጠራችሁ አትጻፉ። እሱ ብቻ ይጻፍ፣ አንዴ እናስገባው። ተጠባብቃችሁ ያዙት። ስሙን አያውቀውም። የአማራ ባንዲራና ፕሮፋይል ነው። የአማራ ባንዲራና ፕሮፋይል ነው የሚለው ልጁ። ስም የለውም። አሁን ፕሮፋይል እያየን ነው እኛ። ሌሎቹ የኔን ቁጥር ያዝና ይላክልኝ። የኔን ቁጥር ያዝና እና ያናግረኝ። ስም አንድሬስ ቁጥሬን ስጠው። ፕላስ 971 ጻፍማ ብሮ ፕላስ 971 በል። ሰይዶ ረባቦ በውስጥ ጽፌልሃለሁ እያለ ነው። ብያለሁ እያለ ነው። በዋትስአፕ ነው ላ በቲክቶክ መሰለኝ። በቲክቶክ የት አገኘዋለሁ? መግባት አይችልም። ወይም ሰይዶ ረባቦ በሚለው በትንሸኛው አካውንት ይጻፍልኝ። ማን ነው ስሙ? ፕሮፋይል ላይ ባለው ስልክ ቁጥር ሚስኮል አድርግልኝ፣ እደውልለታለሁ እኔ። እስቲ ያዙት እየጻፍኩ ነው እያለ ነው። በጣም ያው ብዙ ሺህ ህዝብ ስላለ ኮሜንቱ ስለበዛብን ነው በለው። ከባድ ነው እኮ ከዚህ ሁሉ እንትን ማለት አንድ ጊዜ ሌሎቻችሁ ኮሜንት አቁሙ በፈጠራችሁ። እሺ እየፈለግን ነው፣ እኛም እየፈለግን ነው። እሱ ብቻ አቁሙት። ሌሎቹ የምትጽፉትን ይሄንን እሺ አንድ ቁጥር እየጻፈ ችግር የለም ይጻፍ፣ እንፈልጋለን። ይኸው ይዘናል እየፈለግን ገና ነው አልተገኘህም። ቆይ በዋትስአፕ ይጻፍልኝ ቁጥር ካለው ከፕሮፋይል ላይ ይውሰድና ቁጥር አልተገኘህም። እኛ እኮ መከራ ገባል። ሰው ግን በተለይ ነገር ቶሎ ይገኛል። ምንም ይሄ ሁሉ በተመልካቹ በዋትስአፕ ላክልኝ ሲቆርጥህ። አይ ብያለሁ ዋትስአፕ ላይ ማንን ነው የሳባችሁ? ወጥቷል። ዝም ብሎ ነው። አይ ሰው ያልደረሰበት ሰው ነው። በቤተሰቡ ቢደርስ እሱ ያለቅስ ነበር። በጣም ይገርማል። ምንድነው ኮሜንት የምትጽፉ ሰዎች በእናንተ ቤተሰብ ላይ ይሄ ነገር ይግባባችሁ። ሌላ ምንም የምለው ነገር የለም። አቤት አበባ መስጠት አይችልም ወንድም አለ። አበባ ስጥ ብለን ነበር። አበባ የለውም ልጁ። ወንድም ያውን ቢጽፍ እኮ ይኸውልህ እኛ እያየን ነው፣ እዚህ ቁጭ ብለን እያየን ነው። እና ስለሚበዛ ይጠፋላ። ስለሚበዛ ነው የላከው ህዝብና አበባ የሚሰጠው ህዝብ ሜሽን አድርገውታል። ይሄ ነው እያሉ ኦኬ ሞስቴንት ላይ አት ባንዲራ ነው አይደል? ኦኬ እሱ ነው። ኦልራይት ሆላ እየደጋገመ ይጻፍ፣ ኮሜንቱን እየደጋገመ ይጻፍ። ብዙ ቁጥር በረጅሙ ጻፍ። የፈለከውን ቁጥር በለው እስኪ። ሲረዝም የፈለገውን ይጻፍ። ረጅም ይጻፍ የሆነ ነገር በስመ አብ ሀገር ህዝብን አላከሉ። ሜንሽን ያደረጋችሁት ላይ ተች ስናደርግ የሚመጣው የእናንተ ስም ነው እንጂ ልጁን እያገኘ ነው አይደለም ጋይስ። ለዛ ነው ሜንሽን ያደረጋችሁት። አይኑ አሁን አይቼዋለሁ፣ ግን ይጻፍ። አሁንሽ ይጻፍ። ይኸው እየተከታተልኩት ነው። ልጁ ጻፍ በለው እንድሪስ፣ እባክህ ጻፍ በለው አንድ ጊዜ። አለው አሁን እኔ እየተከታተልኩ ነው። ጻፍ በለው።
አሁን ደግሞ ይጻፍ። እሺ አትን ከታችሁንም ብናየው እናገኘው ይሆን እንዴ? አይደለም። አይ ሚኪ አለ እኮ ይኸው እዚህ ጋር አሁን እያየሁት እኮ እነሱ ሜንሽን እያደረጉት እኛ እንዴት ሀውካም ላናየው ይቻላል? ኖ ይኸውልህ እነሱ ሜንሽን ያደረጉት እንጂ እሱ የጻፈው እስካሁን ድረስ የለም። ይኸው እያየሁት ነው። ይኸው አየህ፣ ይሄ ባንዲራ ከሆነ እያየሁት ነው። ሜንሽን ያደረጉት ቶታል ደጋግ መጻፈው እሺ ጻፍ በለው። በዋትስአፕ ልኮልኛል። አብዱ ነው የሚለው የውስጥ እንትኑ ግን ፕሮፋይሉ እንትን ነው፣ ሌላ ስም የለውም። ዝም ብሎ ባንዲራውና ሽጉጥ ነው እንትኑ። ፕራይቬት አካውንት ሊሆን ይችላል። ፕራይቬት አካውንት ሊሆን ይችላል። አካውንቱ ይሄው ነው አካውንቱ። ይጻፋ ይኸው ለእንድሪስ እዚህ ጋር እሱ እስካሁን ድረስ እየጻፈ አይደለም፣ ቅድም ሜንሽን ከተደረገው ውጪ። ታዲያ እንግዲህ ወይ ዘው ይናገር ካልተገኘ እንግዲህ ቆይ ላላ ለምን ይምጣ እንድሪስ፣ ችግር የለም ሰዓት ወስደን እንትን እንላለን። እነሱም እየጠበቁን ነው። ሚውት አድርገው አሳይተዋል። እሱም ገብቶ መረጃውን ተናግሮ እንደዛ ነው የሚሆነው። ይጻፍ የሆነ ነገር ዝም ብሎ ይጻፍ ወንድሜ፣ ችግር የለም። እስኪ የሰያም ፕሮፋይል ስክሪንሻት አድርገህ ፕሮፋይል አድርገና ኮሜንቱ ሚውት ነው የሚለው። እንዴት መጻፍ አይችልም? ኮሜንቱ ሚውት ነው የሚለው። ኮሜንቱ መታየት አይችልም። አንዳንድ ጊዜ አይታችሁ ከሆነ ኮሜንት ይመልስብናል እኮ አይደል? ስንጽፍ እንደዛ ሆኖ ቅድም በመከራ ነው የመጣሁት እኮ እኔም። እሺ እንደዚህ እናድርግ። ገስት ላይ ያለውን ሰው ለምን ገስት አይልክም እኮ እናስወርዳ። ገስት ላይ ያለው ሞዲኔተር ያስወርደን፣ እናስወርድና ሞዲኔተሮች ከዛ ገስት ይላክ። ገስቱን እናጽዳው። አታች ገስት ሪኩዌስት አለ። እናንተ ብቻ ሳትሆኑ ከታች ደግሞ ገስት ሪኩዌስት ይላካል እኮ። ቢልክም እንዴት ይታያል? እኮ የተቀመጡ አሉ አይደል? እንድሪስ አንድ ጊዜ አካውንት የሱ እንደሌላው ሰው መውጣት አይችልም። አይ ገስቱ ፉል ስለሆነ እኮ ነው። እንድሪስ ማመልከው ከአበባው አጠገብ ሞልቶ ነው። አሳየን እንድሪስ አሳየን። ይኸውልህ እኔ ገስቱን እየቀነስኩ ስለሆነ እሱ ይሞክር ዝም ብሎ ገስቱን። እኔ እየቀነስኳቸው ነው። ይኸው ስማ፣ ሞክረው። ታውቅበታለህ ግን አላላኩም ወይስ ልንገርህ? ካወቅክበት እንግዲያስ ሞክር በለው። ከአበባ የተጣገለ የአሻንጉሊት ምስል አለች እኮ። ሁለት አሻንጉሊት የሰው ምስል የምትመስለው ሪኩዌስት ያደረጉትን እኔ ሪሙቭ እያደረኳቸው ነው። ሞክር በለው። አንተ ዝም ብለህ ደጋግመህ ሞክር በለው። እኛ ሪሙቭ እያደረግን ነው። ሰይድ ይላክ። ደጋግመህ ሞክር። ግን ሰው አሁን እገባለሁ ብሎ ነው ሁሉ ሰው። ሞዴሬተሮች ሪኩዌስት የላኩትን ሪሙቭ አድርጓቸው። እሱ ደጋግመህ ሞክር፣ በተከታታይ ይሞክር። አካውንት ፕራይቬት አይደለም። ቆይ እየጨረስነው ነው። እየጨረስነው ነው። አሁን እየጨረስነው። ሪፖስት አሁን ልኮ ከሆነ ዲገማ አሁን እየጨረስነው ነው። እንትና ሪኮስት ላክ፣ ሪኮስት ይላክ። ሌሎቻችሁ ሞስ ሴንቱን ተውትና ይጻፍም ገስት የሚላክ አንዳንድ ቁጥር የሚጻፍ ገስት ይላክ። አሁን አጓድለ ነው። ገስት ልኳል። አሁን ልኳል። ተቀብሎታል። ተቀብሎሃል። ቆይና እናገኘዋለን። ወደ ታች እቺ ሜሽን ነው የምትፈልጋት፣ ባንዲራዋን ነው የምትፈልጋት። ይቺ ናት። ስሙ ፕሮፋይሉ ሽጉጥ ነው። እያየን ነበረ ብራዘር። ሰው እኛ ስንቀንስ ሰው ይልካል። አፈራባታችሁ ብሉ ነው የምልኩት። እንዴው በቤታችሁ ይድረስባችሁ። ወላሂ ሰው ስትል ብለሃና ከተቆረቆራችሁ ለምን ነው ልጁ እስከሚገባ እውነት እንዳይወጣ ነው የምትፈልጉት እንዴ? ግን በአላህ ከባድ ነው ምን አይ ህዝቡ ግን ምን ሆኖ ነው ግን? ኧረ በእናትህ ቆይ ሆልድ አሁን አግኝቼው ነበር።
አሁን ቆይ አሁን መጥቶ ነበር እኮ ስማ አንድ ቁጥር መጥቷል። አሁን ገብታ በጣም ጥሩ። እኔ ልዝጋ ታዲያ አንተ ሚውት አድርግ እንድሪስ ያላ እንግዲህ